ጥይት ወጥፈው ወደ ትግራይ ሲያሽሹ ተያዙ። 800 ሺህ ብር ለትግራይ ሲሰጡ ተያዙ። እርምጃ አልተወሰደም። ለምን? ሴራው ሌላ ነው። በዓለም ላይ የማይድኑ ሁለት በሽታዎች አሉ። የበታችነት ስሜትና ረሃብተኛነት መንፈስ ናቸው። አማራ በህዝቡ በታሪኩ ውስጥ የትኛውንም ብሔር ገፍቶ ያውቅ እንኳን ኢትዮጵያዊ የሆነውን ጣሊያንን አልምዶ አስቀርቷል። እንግሊዝን አልምዶ አስቀርቷል። ቱርክን፣ ሱዳንን፣ ግብጾችን አባቶቻችን አስተምረዋቸዋል። ስሜ ምስጋና ደስዬ ፋኖ ምስጋና ደስዬ ይባላለሁ። የወሎ ፋኖ መሪ ነኝ። ምስጋና በህዝቡ በታሪኩ ውስጥ የትኛውንም ብሔር ገፍቶ ያውቅ እንኳን ኢትዮጵያዊ የሆነውን ጣሊያንን አልምዶ አስቀርቷል። እንግሊዝን አልምዶ አስቀርቷል። ወጥፈው ወደ ትግራይ ሲያሽሹ ተያዙ። 800 ሺህ ብር ለትግራይ ሲሰጡ ተያዙ። እርምጃ አልተወሰደም። ለምን? ጣሊያንን አልምዶ የራያ መሬትና ወልቃይት እስካልተመለሰች ድረስ ኢትዮጵያ እንደ ሶሪያ ትፈርሳለች እንጂ ሰላም አይመጣም። ኢትዮጵያ ሰላም የምትሆነው የራያ ማንነት የወልቃይት ማንነት ይሄ በድሩዬ ህገ መንግስት የጸደቀው ህገ መንግስት እስካልተቀደደ ድረስ የአዲስ አበባ ጉዳይ እልባት እስካላገኘ ድረስ ሰላም አንሆንም። በበርበሬ ዛላውስ የብሬን ጥይት ወጥፈው ወደ ትግራይ ሲያሽሹ ተያዙ። 800 ሺህ ብር ለትግራይ ሲሰጡ ተያዙ። እርምጃ አልተወሰደም። ለምን? ሴራው ሌላ ነው። በዓለም ላይ የማይድኑ ሁለት በሽታዎች አሉ። የበታችነት ስሜትና ረሃብተኛነት መንፈስ ናቸው። አማራ በህዝቡ በታሪኩ ውስጥ የትኛውንም ብሔር ገፍቶ ያውቅ እንኳን ኢትዮጵያዊ የሆነውን ጣሊያንን አልምዶ አስቀርቷል። እንግሊዝን አልምዶ አስቀርቷል። ቱርክን፣ ሱዳንን፣ ግብጾችን አባቶቻችን አስተምረዋቸዋል። ስሜ ምስጋና ደስዬ ፋኖ ምስጋና ደስዬ ይባላል። የወሎ ፋኖ መሪ ነኝ። ምስጋና እንዴት ነው? በየቦታው ስልጠና እየሰማን ነው ያለነው ያየን ነው ያለነው ዛሬም ስንታዘብ ነው ያልነው። ጉብዬ ሮቢት የተለያዩ አካባቢዎች ፋኖች እየሰለጠኑ ነው ያሉት እና በማን ስር ነው የሚሆኑት? በማን ሁሉም በየቦታው ከሆነ መልካም ነው መሆኑ። ነገር ግን ወደ አንድስ የመምጣቱ ነገር ምን ያህል የተሰራበት ነው? ወደ አንድስ ቢሆን ጥቅም የለውም ወይ የሚለው ላይ ልነሳ። አመሰግናለሁ። ፋኖን ወደ አንድ እንዲመጣ አልነበረም ስራ የተሰራው። ሀገር ጭንቅ ውስጥ ስትሆን መንግስት ድረሱልኝ ጥሪ ያሰማ። የአማራ ህዝብ የገባበትን መከራ ለመውጣት የምታውቀው በየቦታው ያለው አማራ አገሬን አላስደፍርም፣ ማንነቴን አላስነካም፣ ክብሬን አላስነካም በሚል ሜዳ ገባ። ይህ ሲዋጋ የኖረ ኃይል ገበሬው ፍየሉን ሽጦ ነው መሳሪያ የገዛው። ጤፍ ሽጦ ነው ጥይት የሚገዛው። አንድ ጥይት 120 ብር ከፍሎ ነው የሚገዛው። በዚህ ጉዳይ ላይ ሲዋጋ የኖረው አካል በጓደኛው በጎጡ በሰፈሩ ተደራጅቶ ሲዋጋ ኖር። ወደ አንድ እንዲመጣ ግን ማንም ሰው አይፈልግም። መንግስት ራሱ አይፈልግም። ምክንያቱም ፋኖ የአማራ ህዝብ ዋልታ አለኝታ ነው። አማራን በዱላ መምታት የሚፈልገው አካል ደግሞ ፋኖ እንዲደራጅ አይፈልግም። ይሄን እያየን ነው። በተለያየ አጋጣሚ ድረሱልን ብለው ከብዙ ነገር እንዳልታደግናቸው አሁን ዘራፊ ይሉናል፣ ስም ያወጡልናል። ይሄ አካል ሚሊተሪ ሳይንስ ተምሮ አይደለም ወደ ወታደር የሆነው፣ ጥሪውን ተቀብሎ ነው ወታደር የሆነው። መከላከያ መሳሪያ ይሸጣል፣ ልዩ ኃይል መሳሪያ ይሸጣል። የነሱ አደባባይ ላይ አይነገርም። ፋኖ አንድ ስህተት ሲሰራ ግን ሚዲያው ይጮሃል። ይሄ ማለት የፖለቲከኞቹ እጅ ነው፣ ሌላ ምንም አይደለም። አልቅሰው ድረሱልን ሀገር አድኑ ብለው ሲጠሩን እርዳታ አዘጋጅተው አልነበረም፣ ወይም ጥይት መሳሪያ ሰጥተው አልነበረም። ሁላችንም በራሳችን ነው ተነስተን ሀገራችንን ያዳን ነው። አሁን በየቦታው የሚሰለጥነው አካል ወንድሞቹን አጥቷል፣ ጓደኞቹን አጥቷል፣ ቤተሰቦቹን አጥቷል። ስለዚህ ያ ጥቃት እንዳይፈጸምበት ራይ ወሎ አካባቢ የተጎዳው ክፍል በየቦታው እየሰለጠነ ነው ያለው። ይሄን ወደ አንድ ነገር ለማምጣት ደግሞ እንዳንችል የትኛውም አካል እገዛ አላደረገልን። እንደ አማራ እንደራጅ፣ እንደ አማራ እንቁም ስንል ኦሮሚያ ክልል ውስጥ ቄሮን የሚረዳው መንግስት የፋኖ መደራጀት ወባ እንዳያዙ ሰው ይንዘፈዘፋል። ፋኖ የሚባል አውሊያ ዘፍረው እያስጎራቸው ነው ያለው። አማራ ክልል መሬት እየሸጠ ለመሬት ታገላለሁ የሚለው ካቢኔም አሁን ይሄው ተመሳሳይ እያስጎራው ነው ያለው። ስለዚህ ፋኖ ለሀገር አለኝታ ነው፣ አማራ ነው። አማራ ማለት ኢትዮጵያ ማለት ነው። መለስ ዜናዊ ሰፍሮና አጥብቦ በሰጠን አማራ ርስት አይደለም የኛ ርስት። የኛ ርስት እንደሆነ እናውቃለን። ጊዜው ሲደርስ እንነጋገራለን። ዛሬ በ5 ኪሎ ሜትር ርቀት ላይ ጠላቶቻችን አሉ። ዲሽቃ ታጥቀዋል፣ ብሬን ታጥቀዋል፣ ስናይፐር ታጥቀዋል። ፋኖ ከነሱ የቀማውን መሳሪያ ነው እየተጠቀመ ያለው። እነሱ የታጠቁት ከመከላከያ ነው፣ ማንም አልሰጣቸውም። ይሄ አዲስ ጥቁር ክላሽ አለ። አሁን ማርከን የታጠቅ ነው። የኔ ሰራዊት በአብዛኛው ጥቁር ክላሽ ነው። ጥቁር ክላሹን ሲያዩ መከላከያዎች እየተቆጡ ነው። ስጡና አንጡ እያሉ ነው። ማርኮ የወሰደው ማን ነው? ፋኖ። ከማን? ከጁንታው ላይ። ጁንታው ከማን ወሰደው? ከመከላከያ ላይ። ዛሬ እንደ ጠላት የሚያዩን እንደመላሾቻቸው ወንድሞቻቸው ነው። ይሄን ወጣት እንዴት ብሎ ወደ አንድ ይምጣ? እንዴት ብሎ ይደራጅ? እንዴት ብሎ የአማራ መዋቅር ስር ይግባ? ወቃሽና ከሻሽ ባለበት ካቢኔው